በዚህ ሳምንት በአማራ ክልል የሚገኙ 11 የዞን ወረዳዎች ውስጥ ከ41 በላይ የሆኑ ወረዳዎች፣ የከተማ አስተዳደሮች የተፈጸሙ ግጭቶችና የመብት ጥሰቶች ተመዝግበዋል። ኡጋንዳ የኢትዮጵያ፣ ኤርትራና የሶማሊያ ስደተኞችን መመዝገብ ማቆሟን አስታወቀች። ህወሓትን በህገወጥ መንገድ የማገድ እና በትግራይ የህገወጥ ምርጫ የማካሄድ ፍላጎት አለ ተብሏል። የአፋሩ እሳተ ገሞራ መቼ እንደሚፈነዳ ማወቅ ይቻል ይሆን? የጣሊያን ምክር ቤት ሴቶችን የመግደል የዕድሜ ልክ የሚያስቀጣ ወንጀል እንዲሆን ወሰነ። አዲሶቹ አጥፍቶ ጠፊ ድሮኖች ግንባር ገቡ። ይህንን እና መሰል መረጃዎችን ለማግኘት ከህይወት ቲዩብ ጋር አብራችን ቆዩ። አዲሶቹ አጥፍቶ ጠፊ ድሮኖች ግንባር ገቡ። ከህዳር 17 እስከ 23 ቀን 2025 ባለው ሳምንት በአማራ ፋኖ ራስን የመከላከል ኃይል እና የብልጽግና ፓርቲ አገዛዝ ጥምር ኃይሎች መካከል በኢትዮጵያ የተለያዩ አካባቢዎች ውጊያ ቀጥሏል። አሁን በደረሰን መረጃ በዚህ ሳምንት የአማራ ክልል የሚገኙ 11 የዞን አስተዳደሮች ውስጥ ከ41 በላይ በሆኑ ወረዳዎች፣ ከተማ አስተዳደሮች የተፈጸሙ ግጭቶችና የመብት ጥሰቶች ተመዝግበዋል። በዚህ ሳምንት በአማራ ክልል የሚገኙ 11 የዞን ወረዳዎች ውስጥ ከ41 በላይ የሆኑ ወረዳዎች፣ የከተማ አስተዳደሮች የተፈጸሙ ግጭቶችና የመብት ጥሰቶች ተመዝግበዋል። እነዚህ ዞኖች ሰሜን ወሎ፣ ደቡብ ወሎ፣ ኦሮሞ፣ ሰሜን ሸዋ፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ አዊ፣ ሰሜን ጎጃም፣ ደቡብ ጎንደር፣ መካከለኛው ጎንደር፣ ምዕራብ ጎንደር እና ሰሜን ጎንደር ዞኖች ይገኙበታል። በኦሮሚያ ክልል ምስራቅ አርሲ እና ሆሮ ጉዲሩ ወለጋ ዞኖችም ለውጦች ተመዝግበዋል። በአማራ ክልል በ7 ዞኖች በሚገኙ 15 ወረዳዎች፣ ከተማ አስተዳደሮች የዜጎች ጉዳት ደርሷል። እነዚህም ራያ ቆቦ፣ ራያ አላማጣ፣ መቄት፣ ሀብሩ፣ ጃቢ፣ እህናን፣ ሰከላ፣ ደንበጫ ዙሪያ፣ ቋሪት፣ ይልማና ዴንሳ፣ ፎገራ፣ ጎንደር ዙሪያ፣ ጣቁሳ፣ ደንቢያ፣ ምዕራብ ደንቢያ፣ መተማና ደባርቅ ወረዳዎች በሰሜን ወሎ፣ በምዕራብ ጎጃም፣ በሰሜን ጎጃም እና መካከለኛው ጎንደር፣ ደቡብ ጎንደር፣ ሰሜን ጎንደር፣ ምዕራብ ጎጃም፣ ሰሜን ጎጃም እና መካከለኛው ጎንደር፣ የኦሮሚያ ክልል በምስራቅ አርሲ ዞን የሰላማዊ ሰዎች ላይ ጉዳት መድረሱም ታውቋል። በሰላማዊ ዜጎች ላይ የተፈጸመው ጥቃት የኦሮሞ ነጻነት ሰራዊት ታጣቂዎች ከአካባቢው አስተዳደር ጋር ግንኙነት አላቸው በተባሉ ታጣቂዎች ምክንያት ነው ተብሏል። በአማራ ክልል ደቡብ ወሎ እና የምዕራብ ጎጃም ዞኖች እና በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን የድሮን እንቅስቃሴ ተመዝግቧል። በምዕራብ ጎጃም ዞን ደንበጫ ዙሪያ ወረዳ በሰው አልባ አውሮፕላኖች ላይ በደረሰ ጥቃት በሰላማዊ ሰዎች ላይ ጉዳት ደርሷል። በአማራ ክልል በሰሜን ሸዋ ዞን ሞሬንቲ ጆሩ ወረዳ በቁጥጥር ስር መዋላቸው ተገለጸ። በተጨማሪም በምስራቅ ጎጃም እና ምዕራብ ጎጃም ዞኖች እነማይና ሰከላ ወረዳዎች በአገዛዙ ታጣቂዎች አፈና ተፈጽሟል። በሆሮ ጉዱሩ ወለጋ ዞን ኦቤ ዶንጎሮ ወረዳ እና በኦሮሚያ ክልል በምስራቅ አርሲ ዞን በሸርቃ ወረዳ ተጨማሪ አፈና ተካሂዷል። በዚህም ሳምንት በአማራ ክልል በሰሜን ወሎ ዞን በራያ አላማጣ ወረዳ በአገዛዙ ታጣቂዎችና በህዝባዊ ወያኔ ሓርነት ትግራይ መካከል ውጥረት መፈጠሩ ታውቋል። በዚህ ሳምንት በቤንሻንጉል ጉሙዝ ክልል በመተከል ዞን ቡለን ወረዳ በሰላማዊ ዜጎች ላይ የተፈጸመው ግድያ በማውገዝ የተቃዋሚ ፓርቲዎች ጥምረት መግለጫ ወጥቷል። የአፋር ክልል በሰሜን ኢትዮጵያ የተካሄደውን ጦርነት በ2022 የደረሰውን የሰላም ስምምነት ጥሷል በማለት ከትግራይ አጎራባች የመጡ ኃይሎች ወደ ግዛቱ በመግባት በርካታ መንደሮችን በመንጠቅና በሰላማዊ ሰዎች ላይ ጥቃት አድርሰዋል ሲል ከሷል። እንደ ኤሮፒያን አቆጣጠር በ2020 እና በ2022 መካከል ትግራይ የህዝባዊ ወያኔ ሓርነት ትግራይ ህወሓት ከኢትዮጵያ ፌዴራል ጦር ጋር የተፋለመና ቢያንስ 600,000 ሰዎች ለህልፈት የዳረገ የ2 ዓመት ጦርነት ማዕከል የነበረች ሲል የአፍሪካ ህብረት ገልጿል። የትግራይ ክልልን የሚያስተዳድረው ቡድን 6 መንደሮችን ተቆጣጥሮ ሰላማዊ ዜጎችን በሞርታር ደበደበ በሚል ተከሷል። ባለስልጣናቱ ስለደረሰው ጉዳት ዝርዝር መረጃ አልሰጡም። ህወሓት ከክስተቱ ምንም አይማርም ሲል የአፋር አስተዳደር የገለጸውን የሽብር ተግባር አውግዟል። በዚህ 10 ዓመታት ቀደም ብሎ የነበረው ግጭት አፋርን ጨምሮ ወደ አጎራባች የኢትዮጵያ ክልሎች ተዛምቶ ጦሩ የፌዴራል ወታደሮች ጋር ተዋግቷል። የአፋር የቅርብ ጊዜ መግለጫ እንደሚለው ከክልሉ ሰሜናዊ ምዕራብ በሚገኘው የመጋሌ ወረዳ የትግራይ ተወላጆች የሲቪል እረኞች ላይ በከባድ መሳሪያ ተኩስ ላይ ጥቃት አድርሰዋል። ባለስልጣናቱ ህወሓት ድርጊቱን በአስቸኳይ ካላቆመ የአፋር ክልል አስተዳደር ከማንኛውም የውጭ ጥቃት ራሱን ለመከላከል የመከላከያ ስራውን እንደሚወስድ አስጠንቅቀዋል።
ኡጋንዳ የኢትዮጵያ፣ የኤርትራና የሶማሊያ ስደተኞችን መመዝገብ ማቆሟን አስታወቀች። ምስራቅ አፍሪካዊቷ አገር ኡጋንዳ የአፍሪካ ቀንድ አካላት ከሆኑት ከኢትዮጵያ፣ ከኤርትራና ከሶማሊያ ለሚመጡ ሰዎች የስደተኝነት ምዝገባ ማቆሟን አስታወቀች። የኡጋንዳ እርዳታ የአደጋ ዝግጁነትና የስደተኞች ሚኒስትር ሂላሪ ኦኔክ እንደተናገሩት ሰራተኞቻቸው ከሶስቱ ሀገራት የሚመጡ ስደተኞችን እንዳይመዘግቡ ማዘዛቸውንና ለዚህም ምክንያቱ የአገሪቱ ውስጥ ድጋፍ ስለሌለ መሆኑን ጠቅሰዋል። ይህ የሚኒስትሩ ውሳኔ የተሰማው ወደ ኡጋንዳ የሚገቡ ስደተኞችን ቁጥር በከፍተኛ ሁኔታ በጨመረበትና ከለጋሾች ለስደተኞች ተብሎ የሚመጣው ድጋፍ በመቀነሱ እንደሆነ የኡጋንዳ ዘዴይሊ ሞኒተር ዘግቧል። ቀደም ባሉት ዓመታት የሶስቱ ሀገራት የሚወጡ ስደተኞች መዳረሻ ኬንያ የነበረች ሲሆን ከቅርብ ዓመታት ወዲህ በተለያዩ ምክንያቶች የተነሳ ኡጋንዳን የተሻለች አድርገው በመምረጣቸው በርካታ ስደተኞች ከኢትዮጵያ፣ ከኤርትራና ከሶማሊያ ወደ ሀገሪቱ እየገቡ ነው። በአሁኑ የእገዳ ውሳኔ አዲስ የሚመጡ ስደተኞችን በሚመለከት እንጂ ቀደም ሲል ወደ ኡጋንዳ በመግባት የተመዘገቡትን የሶስቱን ሀገራት ዜጎች የሚመለከት እንዳልሆነ ተገልጿል። ሚኒስትሩ እስካሁን የኡጋንዳ የገቡት ስደተኞች ቁጥር ወደ 2 ሚሊዮን እንደደረሰ እና በየዕለቱ እየጨመረ መሆኑን አመልክተዋል። በየቀኑ በ100 እና በ200 መካከል የሚቆጠሩ ስደተኞችን ከዲሞክራቲክ ኮንጎ ብቻ ወደ ኡጋንዳ ይገባሉ ተብሏል። ኡጋንዳን በበርካታ ስደተኞች ተመራጭ የሆነችው ስደተኞች በነፃነት እንዲንቀሳቀሱ በስራና በንግድ እንዲሰማሩ ከመፍቀዷ በተጨማሪ ለዜጎች የተፈቀዱ አገልግሎቶችን መጠቀም ስለሚችሉ ነው። ሚኒስትሩ እንዳሉት ኡጋንዳ ስደተኞችን ለመደገፍ በየዕለቱ 2 ቢሊዮን ሺሊንግ ወይም የኡጋንዳ ገንዘብ ታወጣለች። ህወሓትን በህገወጥ መንገድ የማገድ እና በትግራይ ህገወጥ ምርጫ የማካሄድ ፍላጎት አለ። በብሔራዊ ምርጫ ቦርድ የህጋዊ ፖለቲካ ፓርቲነት የተሰረዘው ህወሓት በህገወጥ መንገድ እገዳ እንደተጣለበት ገልጾ በቀጣይም እሱን የሚያካትት ምርጫ ለማካሄድ እቅድ አለ ሲል ከሰሰ። የህወሓት ቃል አቀባይ አቶ ሚካኤል አስገዶም በሰጡት መግለጫ ላይ እንዳሉት ህወሓትን በህገወጥ መንገድ የማገድና በትግራይ ህገወጥ ምርጫ የማካሄድ ፍላጎት አለ በማለት ሁኔታውን የዘፈቀደ ውሳኔ ነው ብለዋል። በኢትዮጵያ ብሔራዊ ምርጫ ቦርድ የህጋዊ ፓርቲነቱ እውቅናን ያጣው ህወሓት ከህዳር 8 2018 እስከ ህዳር 13 2018 ዓ.ም የማዕከላዊ ኮሚቴ ስብሰባውን አካሂዷል። ነሐሴ 7 2016 ዓ.ም የ14ኛ ጠቅላላ ጉባኤውን ሲያከናውን የሚጠበቅበትን ሂደት ሳይከተልና ለምርጫ ቦርድ ሳያሳውቅ የሚካሄድ ነው በማለት በቦርዱ ተቀባይነት የለውም የሚል ደብዳቤ እንደተጻፈለት ይታወሳል። ከማዕከላዊ ኮሚቴው ስብሰባ መጠናቀቅ በኋላ ፓርቲው ቃል አቀባይ አቶ ሚካኤል በሰጡት መግለጫ በትግራይ ህገወጥ ምርጫ የማካሄድ ፍላጎት እንዳለ ገልጸው ይህም ህወሓትን ኢላማ በማድረግ ህዝቡን ለማጥቃት እንደሆነ ተናግረዋል። ቃል አቀባዩ የህወሓት ህጋዊ ሰውነትን መሻር በተጨማሪ ከኤርትራና ከፌዴራል መንግስት ጋር ስላለው ግንኙነት እንዲሁም ስለ ተፈናቃዮች ጉዳይም ተጠይቀዋል። በ14ኛው የህወሓት ጠቅላላ ጉባኤ ላይ የተላለፉ ውሳኔዎች ትግበራ በማዕከላዊ ኮሚቴው መገምገማቸውን አቶ ሚካኤል ገልጸዋል። ከከፍተኛ የፓርቲው አመራሮችና ከአካላቱ እንዲሁም ከብሔራዊ ምርጫ ቦርድ ተገቢውን ሂደት የተከተለ አይደለም የተባለው የህወሓት 14ኛ ጉባኤ አወዛጋቢ እንደነበር ይታወሳል። አዳዲስ ትኩስ መረጃዎችን ሼር፣ ሰብስክራይብ በማድረግ ይከታተሉ።